ስለዚህ ወስያዬ ሁለት ነው። መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። ነብዩ አለይሂ ሰላቱ ሰላም አጠጣቸው አሉኛል። ተስፋው ጨለማል። ከዛም ተቀበለኝ ይላል። አንዱ ይጠጣል አያልቅም፣ ለሌላው ይሰጣል አይጎልም። ሶስተኛው ሁሉም ጨረሱ። አቡ ሁረይራ ይህን ተአምራ ይህን ሙዕጅዛ ከዛም ወጣው ሲሄዱ ብርጭቆውን ይዞ መጥቶ የአላህ መልእክተኛ ሁሉም ጠጣ አልኳቸዋል። ፈገግ ብለው አዩኝና ጠጣሉ። ጠጣዋል። በቃኝ ስላቸው ጨምር አሉኝ። ጨመርኩ። አሁንም በቃኝ አልኳቸው። ጨምር አሉኝ። ጨመርኩ። አራተኛ ጨምር አሉኝ። ወለዚ በዓሰከ በልሐቅ ላ አጅዱ ለሁ መስለከን ማስገባ የለኝም ይቅርታ አልኳቸዋል። ከዛም ነቢዩ አለይሂ ሰላቱ ሰላም ፈገግ አሉና የተረፈውን ጠጣው አስቀመጡት ይላል። اللهم صل وسلم على سيدنا محمد። ማሳየት የፈለኩት አቡ ሁረይራ ይህን ሱና እኛ ጋር ለማድረስ የከፈለው መስዋዕትነት ይርበው ነበር፣ ይጠማው ነበር። ነብዩ አለይሂ ሰላቱ ሰላም ወደ መጨረሻ እድሜያቸው ጊዜ አንዴ ጠሩት። አቡ ሁረይራ ያዛት ሆርሳለች ምግብ ይዝባት። እሱ ምንድነው አሉት። ይሄማ ምግብ ምዝበት ነው አውጣው አሉኝ። የተወሰነ ምግብና ቴምር ደፋው አሉ። ዱዓ አደረጉና መልሰው አሉኝ። መለስኩት ይላል። ከዛም አሉኝ አንተ አቡ ሁረይራ ምግቡን አውጥተህ እንዳትበላው እጅህን እየሰደድክ ዝገን አሉኛል። በአላህ ይሁንብኝ ይላል አቡ ሁረይራ። እዚች ኮሮጆ ውስጥ በነብዩ ዘመን በላውባታል። ልብ ብላችኋል። ሷሂህ ሐዲስ ነው። ከዛ እሳቸው አለፉ። በአቡበክር ዘመን ጊዜ በላውበታል 2 ዓመት ከምናምን። ከዛ የዑመር ጊዜ መጣ። እዚች ኮሮጆ ውስጥ በላዋል። ሙዕጅዛቸው ነው ሰለላሁ ዐለይሂ ወሰለም። ከዛም የዑስማን ዘመን መጣ። ዑስማን ዘመንም ተመገብኩበታል። ከዛም ዑስማን የተገደለ ቀን ላይ በነበረው ግርግር መጋዘኔን አጣሁት ይላል አቡ ሁረይራ። መስዋዕትነት ከፍለዋል። ይሄን አይተውት ነው ነብዩ ካዝናሃን አሉት እጁ ላይ ሰለላሁ ዐለይሂ ወሰለም። የአኢማዎችን ታሪክ ብናመጣ የሰለፎችን ታሪክ ይህን ሱና እኛ ለማድረስ የከፈሉት መስዋዕትነት ከባድ ነው። የሐዲሱን ሰነድ ጥግ ለማድረስ የወሰዱት መስዋዕትነት ከባድ ነው። ኢማሙ ዳሪል ሂጅራ እናውራ ረወ ትርሚዚ ወአሕመድ ወገይሩሁማ ያስተላለፉት ዘገባ አለ። ነብዩ አለይሂ ሰላቱ ወሰላም ኢማሙ ማሊክን የሚገልጽ ሐዲስ ተናግረዋል። እብኑ ዑየይና ይሄ ሐዲስ ኢማሙ ማሊክን ነው የሚመለከት ይላሉ። ዩሽኩ ነው የሚሉት ትርሚዚና አሕመድ ላይ እንዳለ ለወደፊት እኮ ይመጣል። ሰዎች ግመል እየነዱ ወደ መዲናው ኢማም ይመጣሉ። ፈላ የጅዱና አሐደን አዕለመ ምን ዓሊም ልመዲና ከመዲናው ኢማም በላይ ዓሊም የማይገኝበት ዘመን ይመጣል ብለዋል። ኢማሙ ማሊክ ነው ይላሉ እብኑ ዑየይና ወገይሩሁ። እኒህ ሰው ታሪካቸውን ብታነቡት ሲራቸውን ስታነቡት ለዲኑ የከፈሉት መስዋዕትነት ለነብዩ አለይሂ ሰላቱ ወሰላም የነበራቸው ክብር፣ ለሐዲሳቸው፣ ለሚኖሩበት ምድር፣ ለቤተ ዘመዶቻቸው የነበራቸው ወሰን የለሽ ክብር ወትወቂሩ የተለየ ክብር ነበራቸው። ሐዲስ ኢማሙ ማሊክ ከማስተማራቸው በፊት ሻወር ይወስዳሉ፣ ሽቶ ይቀባሉ፣ ጺማቸው ይበጠራል፣ የሚያምር ልብስ ይለብሳሉ። ሪዝቃቸው ሰፊ ነበር በህይወታቸው። በርካታ ባሮች፣ የሚያምር ቤት ነበራቸው ይላሉ ኢማም ዘሃቢ። ከዛ ቤታቸው በግርማ ሞገስ ይወጣሉ። መጅሊሳቸው ላይ ቁጭ ይላሉ። አንድ ሰው አይናገር፣ ጸጥ ነው የሚለው። የአቡ ሐኒፋ መድረክ ውይይት ያለበት ነው። የኢማሙ ማሊክ መድረክ ይቀራል፣ ይተነትናሉ፣ ጸጥ ያለ። እዛ መሃል ውስጥ አንድ ሰው ተሳስቶ ድምፁን ከፍ ካደረገ አንድ የቁርአን አንቀጽ ይቀራሉ። ያ አዩሃ الذين آمنوا لا ترفعوا أصواتكم فوق صوت النبي ከነብዩ በላይ ድምጻችሁን ከፍ አታርጉ እንጂ። ይሄ እኮ በህይወት ያለው የወረደ አንቀጽ ነው። ሱናቸውም ላይ ተግባራዊ ይሆናል። ከነብዩ ፊት ቀደም ቀደም በሳቸው የሐዲስ መድረክ ላይ መጮ ማውራት ኢማሙ ማሊክ ጋር ከባድ ቅጣት የሚያስቀጣ ከመጅሊሱም ሊያስወጣ ይችላል።
አንዴ ሂሻም ኢብኑ አማር የሚባል ግለሰብ እሳቸው ጋር መጣ። ከሩቅ አገር ነው የመጣው፣ ሐዲስ ሊማር ነው። እንደገባም ኢማሙ ማሊክን አናግሩኝ አላቸው፣ ሐዲስ ስጡኝ አላቸው። ኢማሙ ማሊክ አይ እኛ ዘንድ ይቀራብኛል እንጂ እኔ አልቀራም አሉት። ያ ኢማም አስተምሩኝ እንጂ አላቸው። ተበሳጩ። እንደገናም ተጨቃጨቃቸው። አስወጡት አሉት ኢማሙ ማሊክ። አስወጡትና 17 ጅራፍ ተገረፈ፣ ያንን መድረክ በመረበሹ። ከዛም ኢማሙ ማሊክ ሐዲሱን ጨርሰው ልክ ሲወጡ በር ላይ ጠበቃቸው። አንቱ ኢማሙ ያላቸው አባቴ እኮ ቤቱን 20,000 ድርሃም ሽጦ ሐዲስን ፈልግ ብሎ ላከኝ። ልብ ብላችኋል? አባት ቤቱን ሽጦ ሲሰጥህ ማለት ነው። ለዚህ ሰነድ የተከፈለለት ለዚህ ሱና የተከፈለለት ዋጋ ወደር የለሽ። አባቴ ቤቱን 20,000 ድርሃም ሽጦ ሰጥቶኝ እርሶ ዘንድ ልቀራ በመጣ ያስገርፉኛል እንዴ? በአላህ ይሁንብኝ ይቅር አልለውትም አላቸው። ደነገጡ። ቤት ሽጦ የመጣ ወጣት ሲገረፍ ተከዙና መውጫው ምንድነው? በምን ነው ይቅር ምትለኝ አሉት። እሱም ምን አላቸው? በመቱ ይልቅ ሐዲስ ይንገሩኝ አላቸው። ልብ ብላችኋል? እሳቸው ቆሙና 17 ሐዲስ ከነሰነዱ ነገሩት። ያንን ጻፈ፣ ሸምደድ አረገና ያ ኢማም አላቸው አሉት፣ ዱላው ይጨመር ሐዲሱም ይጨመረኝ አላቸው። ፈገግ አሉና በሉት አሉት። ዱላ ወስደውለታል። ለዚህ ሰነድ በእርጋታ አስተምረውታል። ይህን ሰነድ ታስረውለታል፣ ተገርፈውለታል ለሚያምኑበት መስመር። ኢማሙ ማሊክ ስንቱን ላውራችሁ፣ እዛ አካባቢ ተቆጣጣሪ ቆሟልና እየቆረጥኩ ኢማሙ ማሊክ ለምንድነው ማሊኪያ መዝሃብ እጃቸው እንዲያርገው የሚሰግዱት? ግልጽ ነው። ማሊኪዮች ሲሰግዱ ካያችሁ ስፔሻሊ ወደ መግሪብ አካባቢ ኢማራትም የተወሰኑ እጃቸውን ለቀው። ለምን ነው እጃቸው የሚለቁት? ታሪኩ እንዲህ ነው። በሳቸው ዘመን በተለይ የኡመውያዎቹ ስርወ መንግስት አልፎ አባሲያዎቹ ሲተካ እሳቸው በ93 ሂጅሪያ ላይ ነው የተወለዱት። ሁለተኛው ኸሊፋ የነበረው አቡ ጃዕፈር መንሱር የሚባለው ያኔ እሱ በመሾሙ ህዝቡ ዘንድ አመጽ ቅሬታ ነበረ። እነዛ አመፀኞች አንዲትን ሐዲስ መረጃ አገኙ መንሱርን ለመቃወም። እሷም ኢማሙ ማሊክ የሰጡት ናቸው። እሳቸው ምን አሉ? አንድ ሰው ተገዶ ሚስቱን ቢፈታ ጠላቃው አይወድቅም አሉ። ምነው ቢነስል ቁርአን ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑ ቢልኢማን ስለሚል የትኛውም አይነት ሙባያዓ ይሁን ቃል መግባት፣ የትኛውም ውሳኔ ተገደህ ከሆነ አይሰራም አሉ። እችን ያዟትና ተቃዋሚዎቹ እኛ መንሱርን ሙባያ የገባንለት ተገደን ስለሆነ በኢማሙ ማሊክ ፈትዋ መሰረት በይዓችን ፈርሷል። የከተማው አስተዳደር ተቆጣ። ኢማሙ ማሊክን ጠርና ይሄን ሐዲስ አትናገረው ያለ ቦታው ሰው እየተጠቀመብን ነው አሉ። እሳቸው ግን መናገራቸውን ቀጠሉ። ሐቅ ነው። ሰላይ ከተተ መድረካቸው ላይ አሁንም ይናገሩታል። አስጠራቸው የመዲናው ንጉስ፣ እሱን የሾመው መንሱር ነው ኸሊፋው። ጠራና አወገዛቸው፣ ሰደባቸው፣ አሰራቸው። ሊያዋርዳቸው ጺማቸውን ላጨው። በደንብ እንዲገረፉ ወሰነ። ከግርፋቱ መበርታት የተነሳ ክንዳቸው ወለቀ። ኢማሙ ማሊክ ረዲየላሁ ተዓላ ታዲያ አንድ እጃቸውን ለማንሳት በአንዱ መደገፍ የግድ ይላቸው ነበር። ከተፈቱም በኋላ ሶላት ሲሰግዱ እጃቸውን ጣል ያረጉት ነበር። ተከታዮቻቸው ይሄን አይተው ነው ማሊኪያ መዝሃብ ላይ እጅ የሚለቁት አሉ የነሱ መዝሃብ መስራቾች። ዱላ የተገረፉበት፣ እጃቸው የተዘነጠለበት፣ የተራቡበት፣ የተጠሙበት ሁሉም መስዋዕትነት ከፍለዋል። ወደ ኢማም አልቡኻሪ ብትመጡ የከፈሉት መስዋዕትነት ብዙ ነው። እብኑ ከሲር አይናቸው የጠፋ በመጽሐፍ ብዛት ነው ወደ መጨረሻ እድሜያቸው። እብኑ ሐዝም ከሀገር ተባረዋል። ጦበሪም ተመሳሳይ ገጥሟቸዋል። ኢማም አልቡኻሪ ከህዝብ ተገለው ነው ያለፉት። እብኑ ተይሚያን እስር ቤት ውስጥ ታገኙታላችሁ። ኢማም አህመድ ተገርፈዋል። ኢማሙ አቡ ሐኒፋ እስር ቤት ውስጥ እዛው ነው እሳቸው ህይወታቸው ያለፈው። ሁሉም አኢማዎች
ለዚህ የሳቸው መንገድ ለሳቸው ጎዳና ሁሉን ከፍለውለታል። ጥያቄው አንድ ነው። እኛ ምንድነው የከፈልለት? የሳቸውን ፋና ለትውልድ ለማስተላለፍ፣ ትውልድን ለመጥቀም፣ የሰው ልጆችን ከጨለማ ለማውጣት፣ የሰው ልጆችን ከፍ ለማድረግ ቢአምዋሊኩም ወአንፉሲኩም ነው የሚለው። መቋጫዬን ኢማም አልቡኻሪ ላድርግ። ኢማም አልቡኻሪ ታሪካቸው ሰፊ ነው ታውቃላችሁ። ይሄ ቡኻሪ የሚባለው ኪታብ ያልተደጋገመ 2600 የተደጋገመ 7500 አካይ ነው ሐዲሱ። ከ600 ሺህ ሐዲስ ነው ያወጡት። ይሄን ሲሰበስቡ የዓለምን አቅጣጫ ዙረዋል። ገንዘብ ሰውተዋል፣ ቅጠል በልተዋል። አንዴ የገጠማቸው መቋጫ ላድርግ። ወደ ተለያየ ዓለም ሲዞሩ በመርከብ ይሄዳሉ። የገጠማቸው ክስተት መርከብ ላይ ያሉ አንድ ሰው አብሯቸው ይሳፈራል። ይሄ ሰው በወሬያቸው መሃል ምን ይዘሃል አላቸው። ብዙ ሺህ ድርሃም ይዘው ነበር። ሰውየውም ሲሰማ እንደ አይነት ብር መርከብ ላይ ግለሰብ ይዞት በጣም ብዙ ብር ነው። ቋመጠ። ሊወስደውም ፈለገና በሌሊት ተነሳ። እሳቸው የጠቀሱለትን የብር መጠን ጠፍቶኛል ብሎ መርከቡ ላይ ተናገረ። የመርከቡ አስተባባሪዎች መጡ። ፍተሻ ጀመሩ። ማን ነው የወሰደበት? ማን ነው የሰረቀው? ኢማም አልቡኻሪ ይሄን ክስተት ሲሰሙ ደነገጡ። ወዲያውኑ የያዙትን ያን ሁሉ ሺህ ድርሃም ወንዝ ውስጥ ጨመሩት። ሲፈተሹ የለም። ተመልከቱ፣ የያዙትን ወርቅ የያዙትን ብር ወንዝ ላይ ጨመሩት። እንደምታውቁት ከክፍለ ዘመነ ዓመታት በፊት ረቢዑል አወል ላይ በአንድ ቀን ውስጥ 2 ፀሐዮች ወደ ምድር ፈንጥቀዋል። የመጀመሪያዋ የምድሪቱ ፀሐይ ጠዋት ወጣ ማታ የምትገባው፣ ሁለተኛው የሁለቱም ዓለም ፀሐይ የከውኑ ነጋሴ፣ የሰው ልጆች ግርማ፣ የፍጥረቱ ሞገስ፣ የነቢያት ፈርድ፣ የሩሱሎች ካስማ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም በዚህ ወር ውስጥ የተወለዱበት ወር ነው። ሰሉ ዐላ ረሱልላህ። ውልደታቸው ሲታወስ 2 ዋልታ ረገጥ አመለካከቶች እናያለን። የመጀመሪያው ክስተቱ ላይ ምንም እንዳልተከሰተ፣ ምንም አይነት የአላህ ቀን እንዳልተከሰተ አያሙላህ የሚታለፍበት፣ ሌላኛው ደግሞ ልክ እንደ ዒድ የተያዘበት ሶላት ብቻ የቀረው ዒድ የመሰለበት 2 መሳሳቦችን ሁሌ እናያለን። ሁሌም እንደምንለው መካከለኛው መንገድ ነቢዩ ዓለይሂ ሰላቱ ወሰላም የምናወሳበት፣ ሐታ ሰለፎቹ ረቢዑ ነበዊይ ነው የሚሉት፣ የነቢዩ ወር ይሉታል። ለምን? አንደኛ የተወለዱበትን፣ ሁለተኛ ምድራዊ ቆይታቸው የተቋጨበት ነው። ያ የተከበረ የእድሜ ክፍል የተጀመረበትና የተዘጋበት ነው። አላህ ያከበረው የእድሜ ክፍል ለዓምሩክ የማለበት፣ በእድሜ እምላለሁ ያለበት። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ህልም ማየት የጀመሩት የነቢይነት መገለጫ ረቢዕ ውስጥ ነበር። ከዛም ከ6 ወር በኋላ ነው ረመዳን ውስጥ ኢቅራእ ሚለው የወረደላቸው። ረቢዕ ሲታወስ ነቢዩ ዓለይሂ ሰላቱ ወሰላም ታላቁን ሂጅራ ያደረጉበት ነው። የሙስሊሞቹ አቆጣጠር የሚጀምርበትን ወር ሂጅራ ያደረጉት ረቢዕ ውስጥ ነው። ረቢዕ ውስጥ ነው መዲና የገቡት። መስጂዳቸውን የገነቡት ረቢዕ ውስጥ ነው። ረቢዕ ውስጥ ነው ነቢዩ ዓለይሂ ሰላቱ ወሰላም ወሲቀቱል መዲና የመዲና ማህበረሰብ የሚኖርበትን ህገ መንግስት ያረቀቁት በዚህ ወር ውስጥ ነው። ሐታ ባዕዱል ሙአሪኺን ረጀብ ላይ ነው ቢባልም ረቢዕ ውስጥ ነው ይላሉ። ሚዕራጅ እንኳን የወጡበት ረቢዑ ነበዊ የእሳቸው ደማቅ አሻራ ያለበት ወር ነው። መወለዳቸው ደግሞ ተራ ክስተት አይደለም። አላህም እንዲሁ አላለፈው። በመላካቸው አይደለም፣ በመወለዳቸው ምድር ላይ ፍጥረተ ዓለሙ ላይ ከስተዋል ክስተቶች። ኢማም አስዩጢ እንደሚዘግቡት ሙአሪኾቹ እናታችን አሚና እንዳስተላለፈችው እናታቸው አሚና እንዳስተላለፈችው ብርሃን ከኔ ወጥቶ የሻም ሀገር ህንፃዎችን አበራ። ይሄ ተራ ክስተት አይደለም።
ፋርስ ውስጥ ለዓመታት ይገዙት የነበረ እሳት ጠፋ። ይሄ ተራ ክስተት አይደለም። የሚደርሱበትን የዳዕዋ ጥግ አላህ ያሳየን። የኪስራ ቤተ መንግስት ምሰሶዎች ፈረሱ። የቤተ መንግስቱ ከፈሎ ፓርት ተናደ። ተራ ክስተት አልነበረ። ረቢዑ ነበዊ በመወለዳቸው እጅግ በጣም ደስተኛ ነን። ከሳቸው ጋር አላህ ጀነት ውስጥ ይሰብስበን። ሐውዳቸውን ከሚጠጡት አላህ ያደርገን። እሳቸውም እንዲሁ አላለፉትም። ነቢዩ አለይሂ ሰላቱ ሰላም እሳቸውም ሰኞ ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል ነቢዩ አለይሂ ሰላቱ ሰላም። ተራ ክስተት ሆኖ አላለፈ። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን ማደል፣ ስለ ሂጅራቸው ማውራት፣ ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖ ብቻ አይደለም። እሳቸው ላይ የአመፅ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ፣ ከነ አመፁ፣ ከነ ትቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። ከማ عند البخاري معلقا ቡኻሪ እንዳስተላለፉት ነብዩ አለይሂ ሰላቱ ሰላም ሰለሉ ዐላ ረሱልላህ ልክ ሲወለዱ አጎታቸው ሰማ። የአባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ። ያበሰረችው ባሪያ ነች፣ ሱወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነህ ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ሰኞ ግን በመወለዳቸው ሱወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ የጸና ነው፣ መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የእሳቸውን ሐውድ ከሚጠጡት አላህ ያድርገን። ለዛ ነው ናስረዲን ድመሽቂ የድሮው የሻም አገር የሐዲስ ኤክስፐርት እቺን የቡኻሪን ሪዋያ ያነሳና በግጥም ይቋጫታል። ኢዛ ካነ ሃዛ ካፊራን ጃአ ዘሙሁ ተበት የዳሁ ፊል ጀሒም ሙኻለዳ አተአነሁ ፊ የውም ልኢትነይን ዩኸፈፉ ዐንሁ ብስሩር ቢአሕመዳ ፈማ ظኑ ብልዓብድ አለዚ ዓሸ ጡለ ዑሙሪሂ ቢአሕመደ መስሩረን ወዓሸ ሙሕዳ። እስኪ ሰቡት ይላሉ እሳቸው። ያነ ቁርአን የደነገገበት ቅጣቱን ውርደቱን ሰኞ ሰኞ በመደሰቱ ነፃ ከተባለ በተውሂድ የኖረ ሱናቸውን የያዘው የእሳቸው ተከታይ ልጆቹን መሐመድ አህመድ ብሎ የሰየመው ደረጃው ምን ይሆን ይላሉ። ትልቅ ደረጃን አላህ ይስጠን። የፈንጅ ቀጠና ነው መደሰት የሚባላል። ደፍቃ ሩህያ መጡልም የሚባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። ሁለቱ ተወዳጅ ኡስታዞች አሳማሪ ውብ የሆነን ታሪክ ተጨባጭ ሐሳብ ነግረውናል። ይሄ የእሳቸው ፈለግና ሱና ግን ዝም ብሎ አይደለም ወደ ትውልድ የተላለፈው። በርካታ መስዋዕትነት ተከፍሎበታል። እንደምታውቁት በነቢዩ አለይሂ ሰላቱ ሰላም ልክ ታሪካቸው የተጠና ህይወታቸው የተዘገበ ሰው ምድር ላይ አላለፈ።